ሲጀመር ወንድ ልጅ አይስክሬም ምናምን እንደዚህ ሲልስ ምናምን ማየት በጣም የሚደብረኝ። አንተ ደግሞ አይስክሬም እልሳለሁ እንጂ እበላለሁ ታዲያ ይባላል? እናንተ እንደዚህ ትልሳለህ ታዲያ? እኔ ሲጀመር የሚያስደስተኝ ፈን ያለው መላስ ነው። እሱም እውነቱን ነው። እኔም የሚያስደስተኝ መላስ ነው እኮ። እኔ ግን ወንድ ልጅ ሆኖ አይስክሬም መላስ አለበት ብዬ አላምንም። የምን አይስክሬም? እንዴት ነህ ልጄ? ማም እንዴት ነሽ? የት ሆነህ ነው? ከጓደኞቼ ጋር ፈታ ልንወጣን ነው። ነገ ምናምን ፈተና ስለምንገባ ዛሬ ፈታን በል ብለን ነው። አባትህ ሰላም ልበል እያለ ነው። አባዬ እንዴት ነህ? እንዴት ነህ? ውይ ከጥናት ላይ ረበሽ። ችግር የለውም ትንሽ ቀናቱ። አቤት ሰላም ነው እናቴ። የሚበላ ነገር ነው? ውይ በእኔ ወንድም እንዴ አለ ጠብቀኝ። በእናትህ በላ አሁን መነሳቴ ነው። አስሚኝማ እናቴ። ጫማ ይኖርሻል? ጫማ ራሱ የለኝም በእናትሽ። ሆነ መጣሁ። ምርጥ ጫማ አለኝ ላንተ የሚሆን። ኧረ ምነው ሙድ ባትሽብኝ እናቴ። ቀሚስ አለኝ። ቆይ እሺ። ሰላም፣ ልጅ ስፓይደርማን ነኝ። ዛሬ ሀገሪቷ ላይ የሚፈጠሩ ችግሮች እንዳለ እየዞር እናስተካክላለን። አንተ ራሱ ምን ሆነህ ነው እናት? ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤት ሰረቅ 09። እሺ ሁለተኛ ሌላ ሌባ የሬሳ ሳጥን ነህ እንዴ? የዘላለም መኖሬን እየፈለኩኝ ነበር 09። ቆይ ሌላም አለኝ። ቆይ በምሽት እዚህ ምን ታደርጋለህ? ጨረቃ ሰማይ አለ እንደ ቤቷ 09። ዳድ ወይ ያልኩን ሳንቲም አዘጋጀልኝ። ለጓደኛ ልደት በቃ ቼክ ጽፍልሃለሁ፣ ችግር የለውም። ዳድ ምንድን ነው? እኔ እዛ ባንክ መሄድ አልፈልግም። እየተጋፉ ነው፣ ይሸታል። እንዴት ቼክ ምናምን ትለኛለህ? እኔ ለምን ወለድከኝ? እሺ ትንሽ ስራ በዝቶብኝ ነው ቤቢ፣ ተረጋጋ። እኔ በቃ ማለት እኔ አባይ አባ ጠርታዬ ነው ጆሮዬ ነው። ምንድን ነው እንደዚህ አድርጓ? ምንድን ነው አድርገው? ምንድን ነው? አይደለም ትንሽ ገንዘብ ፈልጌ ነበር። አዋጡታ ብለን ትምህርት ቤት ፍርስት ኔሻችን ታሞ የእሱን ልናስ ምናችን ታሞ አስተማሪ። ስለዚህ የሚያስፈልግ ነገር ትንሽ ገንዘብ። ምን ገንዘብ? እኔም እንግዲህ ማለቀው ሰርግ ላይ ነው ያለሁት። ወጥቼ ንግግር ላደርግ ነው። በጣም ደስ ብሎኛል። ያው ቃላት የለኝም። እነዚህ ወንድሞቼ በጣም ሁሉም ጓደኞቼ ናቸው። ስደት ላይ ምናምን አንድ ላይ ስደት ስንል ነው የተገናኘ ነው እና አፍሪለርን እንደሚልክ አያውቁም እነሱ የዛኔ ወደ ውጭ ሀገር እና ልንሰደድ ስንል ነው አፍሪለርን የመለሱ ያለምንም ቅድመ ክፍያ ያለምንም ማትሪክ ውጤት ፓስፖርትና ትራንስክሪፕት ብቻ ነው የሚያስፈልጋችሁ ወደ ውጭ ለመሄድ ማለት ነው። እና ሁላችሁም ኦፊሱ እየሄዳችሁ አፍሪለርን ተመዝገቡ። አድራሻችሁ ሲኤምሲ የተባበሩት እጅጋየሁ ዲባባ ቢልዲንግ ነው፣ 7ኛ ፍሎር ቁጥር 703 ነው። ሁላችሁም እየሄዳችሁ ተመዝገቡ። አመሰግናለሁ። ይኸውልህ አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምሬን ነው። ያስግባለት ስለሚቻል ምንድን ነው ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃውን ማሱ ነበረ። ስለዚህ እናቃጥለው። ቤት ውስጥ የነካውንም ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጪው። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደለ? አንተ በቅት ማትራባቱ ነው ያልከው። ከየትም ነግሬሽ ነበር ደግሞ እናስወርደው ብዬ። እንዴት ነሽ ታዲያ? ሰላም ነው? ሰላም ነው ይመስገን አለን። አንቲ ሚስትሽን በጣም ቆንጆ ናት። አመሰግናለሁ። ኢንስታግራም ላይ ምንድን ነው ያልከው? አንቺን እኮ አይደለም፣ አንቺ ቆንጆ ነሽ። እና ሌላኛው ሚስትህን ነው? ሌላ ሚስት? አንተ ሚስት አይደለም። ምን ለማለት ፈልገህ ነው? እኔ ምንድነው? አንተ ማን ላክህ? በእናትህ ሌላ ሚስት
ዲያሪ ይሄ ቪዲዮ ስንት ላይ ካገኘ ከሶል ጋር ትታረቃለህ? አረ በጦር እንዳሉ ጋር ይሄን የበሰበሰ ትሬንድ ዘንድሮም ትጠቀማለህ። በእናትህ ምን ችግር አለው? ዲያሪ ለበጎ ነገር ከተጠቀምንበት በእናትህ ሰላቢ ስንት ካገኘ ይታረቁ? 666 ላይ ካገኙ ይታረቁ። እረፍ፣ በስራ ቁጥር አይቻልም። እኔ እኮ ልቤ ተሰብሯል እኮ። እኔ ወድጄ ይመስላል ተጣልቻለሁ አልታረቅም ያልኩት። አልታረቀውም። እኔ እኮ ነኝ የተጣለው። ውጣ ከቤቴ እንዴ! ውጣ ከቤቴ! እኔን ጭራሽ ውጣ ከቤቴ! እኔ ለአንተ ሄሎ፣ ደህና ነሽ ቤቲ? ባለፈው ተገናኝተን ቅዳሜ ዕለት ሰለሞን የሚባል ልጅ አስታውቅሻለሁ ብዬሽ አልፈልግም አለ እኮ። ቀረበት ያን መሰለ ሰውነት። አዎ በቃ ሌላ ሰው አስታውቅሻለሁ። ምን ችግር አለው? እንገናኛለን። ቻው ቻው። ቤቲ ማናት? ምን አገባ? ተጣልተን የለ ሰላቢ አስታወስካት? ቤቲ የቅዳሜዋን። የቷ ቤቲ? ቤቲ? አዎ ቤቲ። እንደውም ባሏ እንትን አበዛችብኝ አልቻልኩም ብሎ የፈታት። ምን አብዝታበት? ምን አገባህ? ተጣልተናል አይደለ? እሱማው ግን እንታረቃለን። ያው ሰው ከአባቱ ገዳይ ይታረቅ የለ እንዴ? ከአባቱ ገዳይ ዘማች እግሬ ላይ ወድቄ ይቅርታ ጠይቀኝ። ይቅርታ አልጠይቅህም። እንደውም ንስሐ ገብቼ ወደ ፈጣሪ ይቀርባሉ። ታያለህ። ውይ ሰለሞን አንተ ቀልድ አታውቅም። ንስሐ ይላል እንዴ? እንደውም እኔ ይቅርታ ብያለሁ። ይቅር ለእግዚአብሔር። ጌታ ሰርልኝ አንገት ሐብል ማኖር ደረቷ ላይ ከወርቅም ከአልማዝ የከበረ በዚህ ዓለም ያልነበረ ቡዜ። ኧረ እባክሽ ቦሴ ያልዳለሽ ዞር አድርገው ከፊት ለፊት እንዴ! አንቺ ቡዜ ምን ያረጋችሁ? ሄሎ እኔ ለምን የህንጻው ግንባታ ዘገየላለሁ? እናንተ ስራ በመስራት ፋንታ ለካ እየተኛችሁልኝ ነው። እንደዛ ነው ይላል። አለቃ ምን እናወራ? ምንድን ነው የተፈጠረው? ሁለት ተቃራኒ ጾታ ሲገናኝ የሚፈጠረው ነገር ነው የተፈጠረው። አረገዝኩልህ። አዎ እንዴ አለቃ እውነት ነው። ከአምስተኛ ብላ ቋርጬ ነኝ ስራ የጀመርኩት። ያ ማለት ግን ጠርብ መሀይም ነኝ ማለት አይደለም። እንደምፈልጠው ድንጋይ እንዴ እኔ ምን ላደርግ ነው? ማስመግዛት አለቃ። ምን ላበላው? ኮረት አለት ላበላው ነው? ምን አረማታ ለመግበው ነው? ተው አለቃ፣ እንደዚህ እኔ ይሄን ማስተት አልሰራም። ደግሞ ከዛሬ 3 ዓመት ምናምን በፊት ከለታት አንድ ቀን እንዲህ በስራ ላይ ሆኜ ድንጋይ ስጠር ፍንጣሪው አንዱ ፍሬ መቶኝ አሁን ባለ አንድ ፍሬ ነኝ አለቃ። እኔ ሁሌ የሚሰማኝ ነገር ማስረገዝ አልችልም። እንደሌላው ሰው ነው አለቃ። እኔ አልችልበትም። እውነት ነው ግንኙነት ነበረኝ፣ እሱን አልካድኩም። ግን የኔ አይደለም ማስረግዝ አልችልም እያለ ነው። የማን ነው ታዲያ ልጁ? ወይ ያናጺው በኃይሉ ይሆን? ኧረ እሱ ባለ ትዳር ነው። ለካ አንቺም ያልሽኝ ነው። የግንበኛው ነው የሚሆነው። የግንበኛው ቆይ ቦስ አንተ ሰራተኞችን መቆጣት አትችልም። ለአንተ አለቃም እንደሚታየህ ስራ ቦታ ሳይት ነው አይደል? ይኸው እሷ ቲንደር ዌብሳይት አድርገው የለ እንዴ? ዴት ልታረግ እኮ ነው የምትመጣው። ልተኛ እኮ ነው የምትመጣው። አለቃ ምን ባረግ ከስራ ትባረራ ትባረር። ድህነት በ30 ዓመቴ ልጅ ያደረገኝ ይበቃኛል። ጭራሽ ልጅ እኔ ልጅ ነኝ። ለዚህ ኑሮ ቀልኝ ደግሞ ፍጥነቷ በ6 ወር እንዲያጣለው ቤብ ዛሬ እንዳተናገር ለራሴ በዓል ብለው ይሄን ኮባ በሩዝ ጠቅልለው ሰጥተው ነው ሩዝ በኮባ ጠቅልለው ሰጥተው አንድ ጥያቄ እውነት ጥያቄ ከይን ሰሞን አልክ። አንድ ጥያቄ የመቀመጫችን ክራክ እንትን ነው አይደለ? እየበላው ነው ለራሴ እሺ የሚል ምግብ ነው የሰጠኝ። የመቀመጫችን ክራክ ቨርቲካል ነው አይደለ? ሆሪዞንታል ቢሆን አስበው። ስትሮጥ ያጨበጭባል። ሄደ እና ወደ ጎን እንዴት የምልጥ አደረግ ነው ተቀምጬ ስነሳ ፕሊዝ ኢንሰርት ሂር ወይኔ ኢንሰርት ኤግዚት ላይ አስበዋል። ሽንት ቤት ስትቀመጥ እንዴት ነው? እሱን እኮ ነው የምልሽ። ከቀኝ ወደ ግራ ከአድማስ ባሻገር ስጠርገው እኔ በጣም ቢገርም ነገር ማርያምን እሱን አላሰብኩትም። ስንሮጥ ክላፕ የሚያደርገው ነገር ነው ይመጣልኝ። መድኃኒዓለም ታየኝ እኮ ሳፈነድል ይጣቀስ አየኋት እንደተመኘኋት እያለ እንደዛማ ስትልማ ብሊንክ ያደርጋል። እሱን እኮ ነው የምልሽ። መቀመጬ ሊያዛጋ
ዛሬ አንተም ሳቅ። ሳላስበው ነው ግን ሳቅ ፈልጌ አይደለም እየሳልኩት ነው። ልክ ሰው they can't tell ባፊውም በቀመጡ ከለጡ ብለው ማወቅ አይቻልም። ለሁለቱም አፉን ይከፍታል። አሁን ክፍታፍ የሚለው ቃል ሁለት ትርጉም ሊኖረው ክፍት መቀመጫ መርመሬ ነው። ወይ ግን ምን ልሽላ ጠፋኝ እኮ ወንድም አንቺ ቤብ ግን ሊቀርብ ነበር እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ የምር እሺ በቃ እሺ እንደዚህ አይ አያስት ካልክ እንዴ ያላልኩም ነበር። እሺ ልታጠብ ትንሽ እሺ ያቺ ልጅ አወቃት ማ እንዴ ጎረቤት ወልዳ አጣራኝ ማፍስ አልጠራችኝ። ምን አይነት የሆነች ሸለመጥማጥ የሆነች ሴት ወንዶ ልጅ እንዴ ወልዳ አጣራኝ አግብታ ምን ብላ እንዴ አፍስ አልታጠብም ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ እኔ ባለፈ ያቺኛው ልጇ እንኳን ስድር ማለት ነው እንዴት አጣራኝም ከባለፈ ጀምሮ ማለት አልጠራችኝም። እና ምንም ምን አይነት ሰው እንደሆነች እኔ ከአንድ ሁለት ያየኋት ሶስት ያየኋት ምንም ነገር አጣራኝም። እንዴ አፍስ ከባለፈ ጀምሮ እኔ ሳሙና የለም እንዴ ግን ወልዳ አጣራኝም ወልዳ አፍስ ምን አይነት ቆሻሻ የሆነች ሰው እንደሆነች እናቴ ትበላፍስ እኔ ምን ዳሪ ግን አርገውና የጠላጀሮ ይደፈን ሰው ንስሐ ቢገባ ምን ትላለህ? ግን ኧረ አንተ ይቅር ይበልህ። ማን ነው ይቅር ልበልህ? ምነው በጣም ተፋሶስ ጊዜ ዲያሪ አትቆጣ። እስኪ ተውት። ግን አንተ ቅር ካለክ ማለት ነው ቱ እንዴት እንደምትዘጋ እንደው በኔ ቦታ ሆነ ራስህን ባየኸው። ለነገሩ እውነትህን ነው። 2018 ጤነኛ አይደለም። አርሰናል ዋንጫ በልቷል። ሰለሞን ንስሐ ቢገባ ምንም ማለት አይደለም። እጥያስ ካል ቅድም ራሱ ሰው ሰፖርት ላርግ ብዬ ነው ዱቄት የሰለብኩለት። ሲኦል ልሄድ ነው ቻይና ቅርንጫፍ። አዎ ቼኪኔ ከ30 ደቂቃ በኋላ ነው። በቃ ደውሎታለሁ። አይንዬ እንዴት ዋላችሁ? ቻይና ልሄድ ነው እኮ በእናትህ። ምን ልታደርግ ነው ቻይና የምትሄደው ደግሞ? አስም ባስ ውስጥ የብብር ሽታ አልቻልኩም። የሰሞኑ ፀሐይ በና ህዝቡን እኮ እንዳገር ነው ያቀረን ነው። ቻይና በቃ ዝም ብሎ የውሻ መረቅ አለ አሉ። ለአስም ፍቱን ነው ተብዬ እኮ። ቆይ ከመሄድ በፊት የአርሰናል ደጋፊዎች ልሳን ትሰልብልኛለህ፣ አለበዛ አያሳድሩንም። ኧረ ቦስ ቼኪኔ ከ30 ደቂቃ በኋላ ነው። አሁን ሰላም ሳላችሁ ከመሄድ ብዬ ነው እንጂ ደግሞ መስለበች እኮ ላይሆንም ታውቃለህ። አይመለከተኝም። እንደውም የጎስትን ልሳን ነው የምፈልገው። ውጣውን ትእዛዝ ነው። ኧረ በችኮል ባልመጣ ኖሮ ሲል ወንበዴ ሌባ እህኔ በዱቄት ቢሆን ተነክሮበት ነበረ። አሁን ይመለሳል ታያለህ። እየነገርኩ ቦስ እየነገርኩ በችኮላ መስለም አይሆንም እያልኩ ምን ነው ምን ተፈጠረ? ልሳኑን ሰልባለሁ ብዬ ቦርጩ ሰለብኩት። ያቆተን ልሰማኝ አልቻለች። አትያማል እንዴ ኖ ምን ይሳክሽ ሰላም ነው። ታርዛን እባላለሁ እኔ ታርዛን። እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለክ እንዴ? አይደለኝ። ይሄ ምንድን የሚበላ ነው? አረ ካሜራ ነው እንዴ። አንተ ቆይ ታረቀኝ አይደለክ እንዴ? ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ሰራለህ? ወንድሜ ታውቀኛለህ? ስማ የቤት ክራይ ከብዶኝ ነው ዛሬ ከተማ ኑሮ አልቻልኩትም። ስማ ተረጋጋ። እዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየጠራ በቃ እቤት ግባ እየተባልኩኝ ነው። ቻው። አድናቂ ነው ምንም ነገር የለኝ። እውነት ምንም ነገር የለኝ። እውነት ከአሜሪካ ነው የገዛሁት። አይደለም ከብሩንዶ ላይ ነው የገዛሁት። ብሩንዶ አታውቅም? ብሩንዶ አታውቅም? ላስረዳሃል። ይኸውልህ ወንድሜ ብሩንዶ ማለት ከአሜሪካ እዚህ ሆነ የፈለከውን ዕቃ የምታዝበት አፕሊኬሽን። እንዲሁም ዕቃ ስታዝ ከ8 እስከ 10 ባሉት ቀናቶች ውስጥ ይደርሱልሃል። በጣም የሚገርመው ነገር ደግሞ ያለምንም ቅድመ ክፍያ ቤት ድረስ ያመጡልሃል። እንዲሁም ብሩንዶ ላይ ያጣው ዕቃ ካለ ሰጀስት ፕሮዳክት ላይ ገብተህ ከአማዞን ከታርጌት ላይ የፈለከውን ዕቃ ማዘዝ ትችላለህ። የክፍያ መንገዶቹን በንግድ ባንክ፣ በቴሌብርና በአቢሲኒያ ባንክ መክፈል ትችላለህ። ወንድሜ ስልክህን ረስተሃል። ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። እዚህ ጫካ ውስጥ ለ20 ዓመት ብቻውን ከሰው ተነጥሎ እየኖረ ያለ ግለሰብ አለ። ዛሬ ከዚህ ጫካ ወጥተን ወደሚያምር ቤት ወደ ከተማ እንወስደዋለን። እንዴ ና አው አገኘ ነው። አይዞህ እኛ ሰው አንጎዳም፣ እኛም ሰዎች ነን። ተረጋጋ እባክህ። ይኸውልህ ከዚህ ጫካ ወጥተን ወደ ጥሩ ቤት ልንወስድን የመጣ ነው። እኛም ታዲያ ያመራነው ወደ ሊዲያ ፕሮፐርቲ። አንተ ያማል እንዴ? መንዳት አትችልም? አዎ አልችልም። ይሄ ደግሞ መሪ ይባላል። እቺ ደግሞ ክላክስ ትባላለች። መንዳት ትችላለህ?
ይሄ ደግሞ የዘፈን መክፈቻ ዘፈን ክፈትልኝ እህቴ ከጀርባሽ ቆመው ያወሩብሻል ፍሽባቸው ነመስቴ እኔ ከህንድ ነው እዚህ የመጣሁት ለዚህ ትልቅ ሰርግ ስል በመጀመሪያ ለሙሽሮቹ እንኳን ደስ አላችሁ ማለት ፈልጋለሁ ግን ከዛ እዚህ ድረስ ስመጣ ባዶ እጄን አልመጣሁም የሚገርም የህንድ ዘፈንና ዳንስ ተለማምጄ ነው የመጣሁት ስለዚህ ዲጄ ክፈትልኝ ወንድሜ ስልክህ እንኳን ቻርጅ ያደርጋል አንተስ ሰላም ወንድሜ ምንድነው የሚሸተው እዚህ አካባቢ አሬ ሰፈር ገማ ምንድነው የሚሸተው አይሸተም ኧረ ወንድሜ ልትጸዳዳበት በእናትህ በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም ሁሉንም ነው መጨረሳቸው ተኩሳለም ካለከት አንድ ታጋሽ አምጣልኝ ይኸው ምንድነው ይሄ በዚህ ነው እንደምንጀራጀረው በጣም ነው የሚያስጠላው እኮ ነው ወንድሜ ተለቃለ እንዴት እንደገባህ አላውቅም ውጣ አንድ ሰው ለቅቅ ያለው ቆይ ምንድነው ነገር እኔም ሳይሆን እንደዛ ነው ያልኩት ችግር የለውም ተመለስ መልሰው ምንም ችግር የለውም ውሰዱት የእናንተ ነው ሌላ ሰው ነገር የለም ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ ውሰዱት በእግዚአብሔር ስም እምላለሁ ከተጠጋኸኝ ተኩሳለሁ ስሙ ስናይፐር ከተጠጋኝ ተኩሱ አይመለከተኝም በእናትህ አንተ እናት የለም አለኝ በእናትህ ውሰድልኛ የለኝም እኔ እኮ ሰው መስሎኝ እኮ ነው ያገዝኩት ስማ የፈለከውን ነገር እንሰጣለን ግን በእናትህ እሱን ውሰድልን ምንም ነገር የማልፈልገው ስማሽ ይሄን ሄሊኮፕተር አዘጋጅልሃለሁ ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው በእናትህ እንዳይመጣ ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ ሰላም እንዴት ናችሁ እኔ ዶክተር ዳምጣው ነኝ የስነ ልቦና አማካሪ ነኝ ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው ስለዚህ ከማን እንጀምር እሺ ካንተን ጀምር ሰላም እንዴት ናችሁ ናቲ ይባላለሁ እኔ የማሳጅና የሞሮኮ ሱሰኛ ነኝ አክቹሊ አሁንም የመጣሁት ከዛ ነው ቀጥታ አልገባኝም ማለት እንዴ ነው ማሳጅና ስቲም ውስጥ የሚደረጉ አሃ የሞሮኮ ዘማች ነው ይቅርታ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው አንተ መቀጠል ትችላለህ ሰላም እንዴት ናችሁ አዶናይ ነኝ እንግዲህ ቲክቶክ ላይ ታቆኝ ይሆናል የቲክቶክ ሱሰኛ ነኝ እኔ ስሜ ማን ያልከኝ አዶናይ አይ ቲንክ የኔ ተራ ነው መሰለኝ ስሜ በረከት እባላለሁ ከ6 ዓመት ጀምሮ የጫት ሱሰኛ ነኝ እንዴት በ6 ዓመት ጀመርክ አያቴ ያካፍለኝ ነበር አያቴ በማካፈል ያምናል እንዲሁም ከጫቱ ጋር አብሮ ሲጋራ አረቄ ካቲካላ ጠጅ ቦርዴ ኮረሪማ ነጭ ሽንኩርት ዝንጅብል በቃ በረከት እናመሰግናለን እሺ ወደ አንተ እንምጣ እሺ እኔ ስሜ በርጠሚዮስ ነው ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው አዎ ሰምተናል እኔ ነኝ ገዳዩ አክቹሊ ግን አሁን መግደል አቁሜያለሁ ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ ልጄ ምን እየሳልክ ነው የቤተሰቤን ስዕል እየሳልኩኝ ነው እስኪ ያሳየኝ እሺ አባይ ይሄ አንተ ነህ እሺ ይሄ እኔ ነኝ እሺ እቺ ደግሞ ማዬ ናት እሺ ይሄ ደግሞ እስክንድር ነው ማን ነው እስክንድር ልጄ እስክንድርን አታውቀውም እንዴ አባይ ምን እንደውም እኮ ማታ አንተ ስትተኛ ያቅፋሃል ከዛ እኔን ያጫውተኛል ማዬን ያጫውታታል እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው እና እዚህ ቤት ነው የሚኖረው ልጄ አታውቀውም እንዴ
እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሉ የሚሄዱ። በእናትህ አባዬ እንዳታወራ እሺ? አባዬ በቃ ከጨረስክ እኔ ደረጀንም ልሳለሁ። ደረጀ ደግሞ የቱ ጋር ልሳለሁ? ህይወቴ መጥቻለሁ። ህይወቴ በእናትሽ ህይወቴ 5 ደቂቃ ሆነ። ተሰይጣ መንገድ ቦታ ተጋፍቶብኝ ነው። የኔ ፍቅር ደህና ነህልኝ? ከ1 ሰዓት በኋላ ምግብ ይዤ እመለሳለሁ። እሺ እሺ። የኔ አባት አፈቅርሻለሁ በጣም። እኔም በጣም አፈቅርሃለሁ። እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬ የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ! ልጄ ለአንድ ቀን አልመጣም። እዚህ ቤት ማንም ሰው እንዳይመጣ። እሺ አባዬ ሰምተኸኛል? እሺ ቻው። ሰውየው ና እስኪ ቤት ዛሬ ማንም የለም። እውነት? ስማ ማን ዛሬ ቺኮች ይጠራሉ። እውነት? ሌሊቱ ሙሉ ስናጠና ነው የምናድረው። ጀስት አንተ ብቻ ፈታ በል። ማን? ኧረ ፈታ እላለሁ። ልደውልላቸው። ሄሎ እንዴት ነሽ? ዛሬ ማታ በእናትሽ እንድናጠና ፈልጌ። ዛሬ አበደ ነው የሚሆነው። የእውነት ጓደኛሽንም ይዘሻት ነው? እሺ ታንዴሽ ይቅር። ምንድን ነው እንዴ? ወይኔ ምንድን ነው? ማነው? ምንድን ነው የሚሻለው? የገባ ደም ሞልወያ መጥቻለሁ። እንዴ አጅልም አባዬ መጣ እንዴ? የጓደኛህና ደውላልኝ ነበረ። ጓደኛህ መጥቶ ነበረ እንዴ? አይ አልመጣም። በል ና እስኪ አንዴ አግዘኝ። እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ። እሺ እዚህ ቤት ማንም ሰው እንዳይመጣ ብያለሁ ነበር። ከዚህ በኋላ ምልህን ስማሽ። ሰሞኑን ከለመድኳቸው ልምዶች መካከል በሌሊት ስፖርት መስራት። ስለዚህ ዛሬ በሌሊት አብረን ስፖርት እንስራ። ማነው? ሰላም ነው? ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያየኝ? አንግዲህ ሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆልፈው። የሆነ ነገርማ ማድረግ አለብኝ። ረፍቅ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። ማነ እዚህ ጋር ሳላስከፋ ተረጋጋ። ሲሪየ ማንጋ ያረገኛል እንደ ጋጋ። ወይዴ ይህ ነገር በቃ ቢቀርብኝ ይሻላል። እንዴ ለምን ካንስል አላደረገውም? ይቅርብኝ በቃ። ስንት ነው ሂሳቡ? እናት 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው? ፋንቱዬ ይኸውልሽ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? አይዞህ ነው። በጌታ በኢየሱስ ስም ማነህ? ሪያን ነኝ። በስልክ ብዙ ጊዜ ስናወራ ነበረ እኮ። ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው። ልሽ አንዴ ዘወር በእናትሽ